ማሂ ሮዛንና ሰላምን ለማጣላት የሮዛን የአንገት ሀብል እንደምንም ሰላም ወደ ኩሽና ስትገባላት ሰላምን እግር ጠብቃ ወደ ሰላም መኝታ ቤት ትገባለች። ማሂ ሰላምና ሮዛ በጣም እንደሚዋደዱ ስለምታውቅ ሁልጊዜ ለሷ ጠበቃ ስለሆነችባት በዚህ መንገድ እሷን ማጣላትና ከዚህ ቤት አባረራታለሁኝ በማለት የሮዛን የአንገት ሀብል ለዛውም እናቷ ገዝታ ስጦታ የሰጠቻትን የአንገት ሀብል የሰላም ቦርሳ ውስጥ ታስገባዋለች። ማሂ ከሰላም መኝታ ቤት ስትወጣ ሰላምም ከኪችን ስትወጣ በር ላይ ይገናኛሉ። ማሂ ከኔ መኝታ ቤት ምን ትሰሪያለሽ? ምን እያደረግሽ ነበር ስትላት ደግሞ ካንቺ መኝታ ቤት ምን እሰራለሁኝ? እሺ አሁን ለማንኛውም ሻይ እፈልጋለሁ፣ ሻይ ልታፈይልኝ ስትላት እሺ አፈላልሻለሁ በማለት በልብ ሙሉነት ለማሂ ትመልስላትና ወደ መኝታ ቤቷ ልትገባ ስትል ምክንያቱም ምንም ነገርሽ አላማረኝም በማለት መኝታ ቤቷን ለመግባት ስትሞክር መጀመሪያ መኝታ ቤቱን ትደርሽበታለሽ፣ መጀመሪያ ግን የኔን ሻይ አፍይልኝ፣ ሻዩን እፈልጋለሁ አሁኑ ነው በማለት ስትቆጣት በጣም ጥሩ ችግር የለውም በማለት ሻዩን ለመጣድ ወደ ኪችን ትገባለች። ከደቂቃዎች በኋላ ማሂ ወደ ሳሎን ቁጭ ስትልላት እሷም ተመልሳ ሻዩን ከጣደች በኋላ ወደ መኝታ ቤቷ ትሄድና ቦርሷን እየከፋፈተች ፍራሿንም ገለባብጣ ስታይ ምንም ነገር የለም። ቦርሳውን ለመክፈት ተዘጋጅታ ቁጭ እንዳለች ድንገት ሮዛ ትጠራታለች። ሮዛ የጠራቻት ምንም ነገር እንደሌለ ነይን ብላት ወደ ኪችን ትሄዳለች። ደንግጣ ስለነበረ ሰላምም እሺ ብላ ሮዛን ተከትላ ወደ ኪችን ትሄድና ቆመው እየተጨዋወቱ እያለ ወሬ ለማዳመጥ ትገባለች። ሮዛ ይሄ ነገር ሁሉም ነገር እየገባት ሲሆን ግን ደግሞ ለማስመሰል ግዴታ ዝም ማለት ስለነበረባት ሁሉን ነገር ዝም ብላ ከሰላም ጋር መጫወት ይጀምራሉ። ሰላም ምግብ እንድታስርላትና ለዛው ለእብዱ ሰው ይዛለት እንደምትሄድ እጅግ በጣም እንደሚያሳዝናትና አንጀቷን እንደሚበላት ትነግራታለች። ሰላምም እኔ ግን ግራ ገባኝ እንጂ አንቺ ልጅ እያደረግሻለሽው ነገር ምን እንደሆነ አልገባኝም፣ ግን እስከ መቼ ነው በዚህ አይነት መንገድ የምትቀጥዩ በማለት ጠይቃት። አላቅም ሰላም፣ እሱ ማሂ ነው የሚለው። ማሂን ደግሞ ለማግኘት ግዴታ እኔ ማገዝ አለብኝ፣ ግን ደግሞ እስከዛው ድረስ ምግብ ወስጄ እሰጠዋለሁ። የሚገርምሽ ነገር እንዳትመጭም እኮ አባሮኛል፣ ስንት ቀን እኮ አባሮኛል። አሁን ግን ዝም ነው የሚለኝ፣ ሲሄድ ብቻ ማሂን ይለኛል እና ምግብ አስቀምጬለት ዘወር ስል ደግሞ የሚገርምሽ ነገር ይበላል። ስለዚህ ምግብ ወስጄ ቢሰጠው ምን ችግር አለው? እናም ምግብ ቋጥሪልኝና ይዤለት እሄዳለሁ ትላታለች። በቃ እሺ ቋጥሪልኝ ብላ እያወራች እያለ በድንገት በሩን ከፍታ ትገባለች። የገባችው ማሂ ስታያት በይሽ ሰላምዬ ስጨርሽ ንገሪኝ ትላትና ልትወጣ ስትል ቆይ ምን ነው ወዴት ነው የምትሮጪው? በማለት ማሂም ሮዛን ስታናግራት አልገባኝም፣ ምን ፈልገሽ ነው? ከኔ የምትፈልጊው ነገር አለ ወይ? በማለት ብጠይቃትም አይ ምንም አልፈልግም፣ ግን እኔ ስመጣ ለምን ትሮጫለሽ? በማለት በጸባይ ለማውራት ትሞክራለች። ሮዛም ግራ ተጋብታ እሺ ምንድነው የምትፈልጊው ከኔ? በማለት ቁማ እያናገረቻት እያለ ሰላምን በጎሪት ስታያት ሰላምም አንቺ የሰራሽው ስራ እንዳለ እርግጥ ነው፣ ግን ደግሞ ያን ነገር ደርስበታለሁ በማለት ሰላምም እየተገለማመጡ ሁለቱም ሮዛን ያወሯታል። ለማንኛውም እኔ ካሁን ካንቺ ጋር የምትኝ ነገር ከሌለሽ ወይዘሮ ማሂ ካንቺ ጋር የማወራበት ምንም ነገር የለኝም፣ በቃ የመጣሁበትን ጨርሻለሁኝ በማለት ጥላት በሩን ከፍታ ትወጣለች። በዛን ሰዓት ሻዩ የት አለ አንቺ? በማለት በቁጣ ሰላምን ስትጠይቃት ሰላምም ይኸው እየደረሰ ነው ጥጄዋለሁ ስትላት አንቺ ግን ይኸውልሽ ጸባይሽን ብታሳምሪ ይሻልሻል ነግሬሻለሁ በማለት ሰላም እንደ በፊቱ የምትፈራ ሳይሆን አሁን ላይ በልበ ሙሉነት እንደምታናግራት ስታያት ይኸውልሽ ከዚህ በኋላ የምጠይቅኝን ነገር በአግባቡ ጠይቅኝ እንጂ እንድትቆጭኝም ሆነ እንድትገላምጭኝ አልፈልግም ማሂ በቃ በማለት ትናገራታለች። አልገባኝም ምንድን ነው? እሷም ከአንቺ ጋር ምን አጨቃጨቀኝ? ለማንኛውም ቶሎ ሻዩን ይዘሽልኝ ነይ በማለት ተናግራት ወጥታ ወደ ሳሎን ትሄዳለች። ወደ ሳሎን እንደሄደች ሮዛም ወደ ክፍሏ ሄዳ የአንገት ሀብል ላድርግ ብላ ወደ መኝታ ቤቷ ስትገባ ስታየው የአንገት ሀብሏ የለም፣ ግን ደግሞ ማን እንደወሰደው ጠንቅቄ አውቀዋለሁ በማለት ወደ ኪችን መጣ። ሰላምን ገና በሩ ስትከፍት ሰላም ብላ ስትጠራ ሰላምም የክሽኑን በር ከፍታ ትወጣለች።
አቤት ስትላት የአንገት ሀብሌ ጠፋኝ አይተሻል ወይ በማለት ነበር ጥያቄዋን የጀመረችው። የምን የአንገት ሀብል ስትል አላቅም፣ አረም ያላየሁም ሮዝ ምንድን ነው የምትይኝ በማለት ማሄ የአንገት ሀብል አይተሻል? ወርቅ የጠፋ እማዬ የገዛችሁ ባልሆነ ስትላት፣ አዎ እማዬ የገዛችሁ ነው። እኔ ምን አውቃለሁ ከዚህ ቤት ውስጥ እንግዲህ ያለ ሰላም ማን አለ እዚህ ቤት በማለት ጣቷን ወደ ሰላም ስትቀዝር ሮዛም ተመልሳ ወደ መኝቷ ክፍላት ትገባለች። በዛን ሰዓት ሰላምም እጅግ ተናዳ ስለነበረ ሻዩን ወስዳ ፊቷ ቁጭ አድርጋላት ተመልሳ እየተንደረደረች ወደ መኝታ ቤቷ ነበር የገባችው። መኝታ ቤቷ ገብታ ስትፈልግ ልብሶቿን አውጥታ፣ ምክንያቱም የቀራት ሻንጣዋ ስለነበረ ሻንጣዋን አውጥታ ስታይ ልብሶቿን ብትበትንም የለም። ጎን ኪሱን ከፍታ ስታይ ያየችው ማመን ያቀታታል። እቺ የተረገመች ለካ ቅድም ይህንን ነበር እዚህ ያስገባችሁ በማለት ተናዳም እጇ ላይ ይዛው ልትወጣ ስትል ድንገት ቤዛ ሮዝ ታያታለች። ሮዛም ስታያት ለማስመሰል ያህል ምክንያቱም እስኪ ምን ያህል ትደሰታለች በሰው ጥፋት ምን ያህል ትጸጸታለች በሚለው ተመልሳ ትሄዳለች። የምትጸጸተው ለማየት ያሳየችው አካሄድ ማሂ ምን ትላለች የሚለውን ነበረ። ማሂም ድንገት አይታት ስለነበረ ምን ሮዛም እየተንደረደረች ሳሎን ሶፋ ላይ ነበር ሄዳ ቁጭ አለችው። ሰላምም ያንን ሀብል ይዛው ወደ ሳሎን ስትሄድ ማሂ እየተጉረዘረዘች አይኗን እያፈጠጠች ምን አንቺ ጉደኛ ከአንቺ እጅ ላይ ተገኘ ይሄ ወርቅ ወይ ጉድ በማለት ነገሮችን ወደ እሷ ስታቀሳሰር ሰላም ሮዛ እባክሽ ላስረዳሽ፣ ምንም ነገር እንዳትይኝ እያየውሽ አይደለ እንዴ? እኔ ይሄንን ካንቺ አልጠብቅም ነበር በማለት በማስመሰል ትናገራታለች። በሰዓቱ ሰላምም እሷን መስሏት እጅግ በጣም ተናዳም እባክሽ ተረጅኝ ስትል በድንገት እናቴ ከውጭ ይመጣልናታል። ከውጭ መጥቶ ከፍቶ ሲያይ እህቱ ትጠቅሰውና ምንም እንዳትላት ለማስመሰል ሞክር ስትለው እባክሽ ሮዛ ላስረዳሽ፣ በሚምታስረጂኝ ነገር እኮ የለም ሰላም፣ እያየውኝ እኮ ነው፣ አይን እያየ ነው ስትላት እጅግ በጣም ተናዳ ስለነበረ በቃ እሺ ናታል፣ እኔ እንደምታስበው አይደለም፣ እኔ ምንም የማውቀው ነገር የለም ስትለው ሰላም፣ እኔ ምንም የማለሽ ነገር የለም፣ ታውቂያለሽ ሮዛ የሆነ ነገር ካላመነችበት ምንም ነገር መናገር አትችልም፣ ደግሞ የሆነ ነገር በትክክሉ ካላየች እንደዚህ ልትሆን አትችልም፣ እና እኔ ምንም ማድረግ አልችልም፣ ምናችሁም እየገባኝ አይደለም በማለት ቆሟል። ስለዚህ አንተም አሁን አምነህበት ሰላም ሌባ ናት እያልክ ነው በማለት ከታቸው ዘወር ብላ ልትሄድ ስትል ይይዛታል። አዩልሽ አንቺ ግን ምንም ነገር አትበይም፣ ይኸው ምንም ችግር የለውም፣ እህቴ ሮዛ ስለጠቀሰችኝ ነው እኔ እንጂ እንደዛ ያልኩት፣ እኔ ምንም የማውቀው ታሪክ አልነበረም እርግጥ። አዩልሽ ለማንኛውም ይሄንን ነገር ሮዛ አልተሳካልሽም፣ አንቺ ማሂ ይውልሽ ያልተሳካልሽን መንገድ ልንገርሽ፣ እኔ ሮዛ ነኝ፣ ስለዚህ ሁሉን ነገር ጠንቅቄ የማውቅ ሴት ነኝ፣ አልተሳካልሽም ለዛሬው ያደረግሽው ነገር፣ እናም ይሄንን የአንገት ሀብል አንቺ ነበርሽ የሰላም ቦርሳ ውስጥ የከተትሽው ስትላት እጅግ ትደነግጣለች። እኮ ምን እያልሽ ነው? አዎ በማለት እሱም ሰላምን አቅፏት አየሽ ነገሩ እንደዚህ ነው ይላታል። እሷም ተገርማ እያየቻት እያለ ማሂ ግን በድንጋጤ አይኗ ፈጧል። ምን እያላችሁ ነው? ማሂ እባክሽን ይሄንን ሴራሽን አቁሚና የራስሽን ህይወት ለመኖር ሞክሪ የሚለውን ንግግር ሲናገራት እየተመናቀረች ትላቸው ቦታ ትሄዳለች። የሄደችውም ከዚህ በኋላ ናታንን የራሴ ማድረግ አለብኝ፣ እሱ ወደ እኔ አይመጣም፣ እኔ ወደ እሱ መሄድ አለብኝ በማለት ከቤትታቸው ስልኳን እያወራች ቦታ ትሄዳለች። ሮዛም ያንን ልጅ ዛሬ ማገናኘት አለብኝ ፍቅረኛውን በማለት ከቤት ለመውጣት ጉድ ጉድ እያለች ነው። ሰላምም አሁን ላይ ሰላም ፈጥራ